አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኔ እንቁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍ ይበልልኝ። ጉድ ዛሬ እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። እንግዲህ ዛሬ አዳዲስ ሚስጥሮችን ነገራችኋለሁ ውዶችዬ። ወይ ጉድ! እኛ የማዳም ቆሞች በስደት ቁጭ ብለን አርፈን እንደው ሁሉም ባለልጅ ሆነ እኮ እንደው እኛ ብቻ ቀረን። የማዳም ቆሞች ተመልካቹንም በስደት እንቅር። ወይ ጉድ! እና ወዶችዬ እንግዲህ አብርሽን ደግሞ ባለ ሁለት ልጅ እንደ ሶስተኛ ልጅ እንጂ ጉድ እኮ ነው ፈጣሪ ሆይ። እና ወዶችዬ እንግዲህ ዛሬ ሄርሜላ እንግዲህ ትልቅ ሰርፕራይዝ ጠፍታ ነበር ብቅ ብላ እንግዲህ በአብርሽዬ የኔ ውድ የኔ መከታ ባል ከሩታ የነጠቅኩህ ጀግናዬ እንግዲህ ዛሬ ሰርፕራይዝው እንግዲህ ወንድ ልጅ ነው ሴት ልጅ አልታወቀም ገና፣ ግን ይዣለሁ ብላው ቁጭ አትልም መሰላችሁ? ፈጣሪ ሆይ ሩታም ባለ ሁለት ልጅ እርጉዝ ነኝ ከልዑሌ ሌላ ልጅ አለ አለች። ሄርሜላም ልጅ አለ አለች። እንደ አብርሽ ተንበሸበሸ ጋይስ፣ ተንበሸበሸ ማለት ነው። ማሻአላ ተባረከላ። ልጅ የፈጣሪ ጸጋ ነው። በሰላም እንግዲህ በግርማ ሞገስ ያሳድግልህ፣ በሰላም ወደዚች ዱንያ ያንጣል ብለናል ወንድማችን አብርሽ ማለት ነው። እንግዲህ እንደምታውቁት አብርሽና ሩታን ስንከታተል የነበራችሁ ውድ እንቁ ቤተሰብ አላችሁ፣ የጨረቃ ፋሚሊ ቤተሰቦች፣ ግሬስ ፋሚሊዎች ትለያላችሁ ከምር በሁሉም ነገር ከጎን የነበራችሁ አብሽሩ እያልን እንግዲህ እዛ አድርሰን ባለ 3 ላይ አድርገናል። እኛ ከምር መሸለም አለብን የማዳም ቀሞች ማለት ነው። እና ወዶችዬ ሄርሜላ እንደምታዋት አንዳንድ ጊዜ ባሎች አንዴ ከሄዱ ሄዱ፣ በቃ መመለሻቸው ሩቅ ነው ጋይስ። አረ ምንድነው ድምጼን ዘጋኝሳ እንዴ? የምናገረው እውነት አይደለም። እና ወዶችዬ ወደ ቁም ነገሩ ወደ ገደለው ስገባ ማለት ነው እንግዲህ ያው እንደምታውቁት አብርሽና ሩታ ተለያይተው ሄርሜላ እንግዲህ ገባ ብላለች። እሰቡት ጋይስ፣ እዚህ ላይ አስምሩበት። አንቺ ወጣታልሽ ከድጃ ትመጣለች፣ ከድጃ ከገባች ፋጡማ ትወጣለች ማለት እኮ በቃ ይቺ ዱንያ እንደዚህ ነው የምታደርገው ማለት ነው። እና ሩታ ስትወጣ ማመጣች ሄርሜላ። ይሄውም እንደምታዩት አብርሽዬ ግርማ ሞገሱ እንግዲህ ደፈት ብሎበታል። ባለ ደግሞ ልጅ ደቀም እያደረገ ነው፣ ተመችቶታል እንደምታውቁት ማለት ነው። እና ወዶችዬ ትዳራችሁን አንዳንድ ጊዜ ትንሽ ፕራይቬት የሚባል ነገር በራሳችሁ ጋር ትንሽ ብታስቀምጡ፣ እንደው ሁሉንም ነገር ብቻ ካሜራ ደቅናችሁ እያመጣችሁ በቃ ዩቲዩብ ላይ አትበትኑ። ትዳራችሁ አይቆይም እንዴ? ስንት ሆናችሁ በዱባይ በዩናይትድ አረብ ኤሚሬትስ ፍሽ ያለ ሰርግ እንግዲህ እንደው ቀረ፣ እያያችሁት ነው። በሩታ በአብርሽም ተማሩ የማዳም ቅመሞችዬ እንዴ! ስንት ሆናችሁ ፏ ብላችሁ ተደግሶ ፏ ፍሽ ብለን ድረን እንደዚህ ሲሆን በጣም ነው የሚገርመው ማለት ነውና ቪዲዮ ላይ የምናመጣቸውን ነገሮች ለየት እያደረግን ፕራይቬታችንን በተለይ ትዳራችንን ባናመጣ ሚዲያ ላይ የሚደረገውን ነገር፣ የምትጣሉትን ነገር፣ የምትጨቃጨቁትን ነገር ሁሉ ፊልምም ቢሆንም የሚያስተምር ነገር አለው ብዬ አላምንም በነገራችን ላይ ማለት ነው። የአብርሽና የነሩታ ትዳር ከጀምሮ እስከሚጨረስ ድረስ ምንም የሚያስተምር ነገር የለውም በጥቅሉ ማለት ነው። ለምንድን ነው መገናኘት ለፍቅር ዋጋ መክፈል አየነ። ሩታ ስንት ሆና በቃ አብርሽ ጋር ተገናኙ አይደለ? ከተገናኙ በኋላ ነገሮችን ታግሳ እዚህ ደርሳለች። አሁን ላይ ደግሞ መጨረሻው እንደምታዩት ነው ማለት ነው። ስለዚህ አንድ ሴት ሲሄድ አንዱ እንደሚተካው ሁሉ ጠንካራ ሆና ግን ቁማ ጀግና ሆና እየሰራች ነው ማለት ነው። ነገሩ ፊልምም ቢሆን ማቆሚያ የሌለው ፊልም ነው የሆነብን በነገራችን ላይ ማለት ነው። ቢሆንም የምንማርበት ነገር ወይንም ደግሞ ነገ ትዳር ላለያዙ እህቶቼ ወይም ወደ ትዳር ዓለም የሚገቡ እህቶቼ ምንድነው የምንማርበት? መገናኘት፣ ለፍቅር ዋጋ መክፈል፣ መጨረሻ ላይ መለያየት። ስለዚህ ትምህርት ሰጭ ነገር አለው ብዬ አላምንም። እና በህይወታችን ዩቲዩብን ብንሰራ ፕራይቬት የምንፈልጋቸውን ነገሮች እየቀረጽን ሚዲያ ላይ ብናመጣ የራሳችን ደግሞ የማይመጡ ነገሮችን ይሄ በተለይ በትዳር መጨቃጨቅ ምናምን ከራሳችን እዛው ከጓዳችን
እዛው ጨርሰን ጥሩ ነገር ይዘው ወደ ሚዲያ። አንዳንድ ብልጥ ሴቶች ምን እንደሚያደርጉ ልንገራችሁ። አንዳንድ ጊዜ ወይኔ እንደዛ አይነት ዳር ቢሰጠኝ፣ ወይኔ እንደዛ አይነት ህይወት ቢሰጠኝ፣ ወይኔ እንደዛ አይነት ባል ቢሰጠኝ፣ እንደዛ አይነት እንላለን። ለምንድን ነው? ፕራይቬታቸውን ደብቀው ፍቅር እያጫወታቸው ስለሚመጡ ነው ጋይስ። ምንም አዲስ ነገር የለውም። ፕራይቬታቸው ነው። ነገር ግን ሚዲያ ላይ የሚያመጡት ፍቅሪቱን ያመጣሉ። እቤት ግን በፖክስም እኮ ሊማቱ ይችላሉ። አይታወቅም ጋይስ። ከቤት ከስተጀርባ ከካሜራ ጀርባ ፖክስም ሊኖር ይችላል። አይታወቅም። ግን ያንን ሳይሆን የሚያመጡት መልካም ነገሮችን፣ ባል ለሚስቱ ምን ያህል የሚያስብ መሆኑን፣ ሚስትም እንደዛው። ገባቸው አይደለ? አንዳንድ ደግሞ ጅሎች ምንም የማያውቁ ምንም በቃ አሁንማ ጭራሽ አልጋ ላይም ካሜራ መደቀን ተጀምሯል ጋይስ። ተጠንቀቁ፣ ጥንቃቄ አድርጉ ጋይስ። አሁን ላይ እኔ አምኖ ራሱ ባልንም አምኖ መተኛት ራሱ በጣም የከበደ ጊዜ ነው የሆነ ዩቲዩብ ማለት ነው። በቃ ባልየውን በካሜራ በአልጋ ስር ካሜራ ደቅኖ ወይንም እዛ ኮመድኖ ስር ካሜራ ደቅኖ ነው በቃ በነፃነት መተኛት እኮ የለም፣ አልተገኘም ጋይስ። በሁሉም ቦታ ምግብም ስትበሉ፣ ስትንቀሳቀሱም፣ ሽንት ቤትም ስትገቡ፣ ስትወጡም የትኛውን ቦታ ካሜራ ተደቅኖ ነው። በየት እንተናፈስ? ወይኔ በየት እንተናፈስ? ኧረ ጋይስ ምንድነው የምንቀርጸውን ነገር እየለየን ተው ይሁን፣ እንተዛዘን ወገኖቼ። ስለዚህ ዩቲዩበሮች ፕሊስ የምትፖስቱትን ለኦዲየንስ የምታስተላልፉትን ነገር መልካም ነገር። እኛ ገና ጩጮዎች ነን። ከስደት ስንመለስ የሚጠብቀን ብዙ ተስፋ አለ፣ ብዙ ነገር አለና መልካም ነገር ብታስተምሩን፣ መልካም ነገር ብትፖስቱልን ጥሩ ነው። ዝም ብሎ የመቧከስ አንዲቱን ባልወሰደችው አንዲቱ እንትና ወስዳ ያችኛይቱ አረገዘች፣ ያችኛይቱ መጣች፣ ያችኛይቱ ደግሞ ተናደደች። እንዴ እኛስ ምንድነው ህይወታችን? እናንተን ተመልካች መቼም ፈጣሪ አድርጎናል አይደል? ይሄ ማለት ደግሞ ጥሩ ነገር መማር አለብን ሀባይብ፣ አይመስላችሁም? ስለዚህ ወይዘሪት ሩታዬ እንግዲህ ጽናቱን ይስጥሽ። ወይዘሪት ሄርሜላ ደግሞ መልካም እንግዲህ በሰላም የምትገላገይ ያድርግሽ፣ ከሁለት ምትሆኛ ያድርግሽ። ሌላ ምን እንላለን? እኛ እንቁ ጀግና ሴት ነሽ ከምር። አንዳንድ ጊዜ ወንድን በጭቅጭቅ የሆነ በመነታረክ በነገር ሳይሆን በብልሃት በፍቅር ነው ወንድን ሀጅ ማድረግ የሚቻለው ማለት ነው ጋይስ። ስለተጨቃጨቃችሁ ወይ ከር ወይ መጣ ስላላችሁ የእናንተ ሊሆን አይችልም። እና ሩታ ደግሞ በክብር በብልሃት በጀግንነት ወደ እሷ ውስጥ እንግዲህ ያው የልጅ እናት ልኮን አብቅቷታል። እንግዲህ ጋይስ ምን ታደርጉታላችሁ? ስለዚህ ትዳራችሁን አጥብቃችሁ መያዝ። አንዴ ትዳር ከተበላሸ አበቃ፣ ተበላሸ፣ መመለሻው ሩቅ ነው። ወንድ ልጅ እንደ ጉም በሉት። ጉም አሁን የሆነ ሰፈር ላይ እንደዚህ የሆነ በቃ ሰማውን አንዴ እንትን ነው አይደለ? ሲነሳም አንዴ አይታይም እኮ ጉም። ወንድን ያመነ ጉም የዘገነ አንድ ነው ትላለች አያቴ። ስለዚህ ጥንቃቄ አድርጉ፣ ጥንቃቄ እናድርግ ለሁላችንም ማለት ነው። እና መልካም እንግዲህ የፍቅር ዘመን ይሁንልሽ ሄርሜላዬ። በጣም የምንወዳት ትዕግስተኛ፣ አይበገሬ ጀግና የፍቅር ተምሳሌት ናት። ብዙ ነገር አሳይታናለች። ፍቅር አሰጣጥ፣ ሶብር፣ ትዕግስት አላት። የመጣባትን ሁሉ ተቋቁማ እንግዲህ አብርሽን በመውደድ እዚህ ደርሳለች። እኛም የሷን ደግሞ አንዳንድ ነገሮች ይዘናል ማለት ነው። እናመሰግናለን። በቀጣይ ደግሞ ትልቅ ቦታ ደርሳችሁ ምናይ ያድርገን እላለሁ ውዶችዬ። በጣም ሰርፕራይዝ ነው የሆንኩት ከምር። እንዴ እርጉዝ ነኝ ስትል በጣም ሰርፕራይዝ። እኛ ቁጭ ብለን በቃ ቀረን ማለት ነው ብዬ እና ጋይስ በጣም ደስ ብሎኛል። ለማንኛውም በሰላም ደግሞ ወደ አብርሽ ስለተመለሰች ደስ ብሎናል። እንደ አንድ ኦዲየንስ አብረን እዚህ ደረጃ በመድረሳቸው አብረን ስለሆነ በጣም ደስ ሊለን ይገባል ማለት ነው። በቀጣይ እስከምንገናኝ ድረስ በቀጣይ ጠብቁኝ። ይሄን ቪዲዮ ላይክ፣ ሼር ሰብስክራይብ ያደርጋችሁ ተከታተሉ ማለት ነው። እወዳችኋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ። ሀገራችን ኢትዮጵያን ሰላምና አንድነቷን ይመልስልን።